እዚህ ከግብጽ ጋር ሰርተዋል ወይ ቢሰራሉ የሚለው ሐሳብ በዚያ አካሄድ ለምን ይመስላል? እስቲ ልጠይቅሽ፣ ለምን ነው ይሄ ጥያቄ የሚነሳው? ያው ቀደም ብሎ ብለዋል። ይሄ ጥያቄ ለብርሃኑ ነጋ ሲነሳ አላየሁትም። ቀደም ብሎ መግቢያችን ላይ ህዳሴው ግድብ ጥያቄ ሲጠየቁ ያነሱትን ሐሳብ ኤግዛክትሊ። ምክንያቱም መቆም አለበት። አሁን ትናንት ወዲያ አዲስ ዘመን ላይ ነው የሆነ ነገር ላይ ወጣል። ግብጽ የኢትዮጵያ ሙስሊሞች ለመያዝ የምታደርገው ሙከራ ግብጽ እኮ የሙስሊም የክርስቲያን የሚል ነገር የላትም ናይል ላይ። ውሃውን እኮ የሰርቫይቫል ጥያቄ ነው ለነሱ። እንዲህ አይነት ተራ ህዝብን ለማግለል የሚደረግ ኢስላሞፎቢያን ለመጠቀም የሚደረግ ጫዋታ ነው ይሄ። እኔን ብዙ ጊዜ ስለ ሃይማኖቴ መናገርም አልፈልግም ብዛው ስለሌለው፣ ግን ለትንንሾቹ መሐመዶች ማሰብ መቻል አለብን። አሁን ሰሞኑን በአረብኛ ቋንቋ ከፍተኛ ዘመቻ እያደረጉ ያሉት መሐመዶች ናቸው እዚህ ሀገር ውስጥ። ኢንፋክት በናይል ላይ በጣም ገፍተው እየሄዱ ያሉ አድቮኬቶች ዛሬ በአረቡ ላይ ጫና እያደረጉ ያሉት የሙስሊም ልጆች ናቸው። ምንድነው የሚሰማቸው? አንድ ሰው አህመድ ስለሆነ ጀማል ስለሆነ ብቻ ለዚች ሀገር ያለው ሎያሊቲ እንዲጠየቅ ማድረግ ክህደት ይመስለኛል። ክህደት እኔን ምንም አያመጣም። እኔ ላይ የሚያመጣው ነገር የለም። ግን ለሌላው የሚደረገው ከበደ በሆነ አሁን አልጠየቅም። እኔ ተሾመ በሆነ አልጠየቅም። ምክንያቱም የኔ ሪከርድ እኮ በጣም ክሊር ነው።